ጤና ይስጥልን ተመልካቾቻችን አንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአማራ ክልል እየተካሄደ ያለውን የህልውና ተጋድሎ በተመለከተ መረጃዎች ይዘን ቀርበናል። በአማራ ክልል የፋኖ ኃይሎች በአገዛዙ ላይ እየሰነዘሩ ያለው ጥቃት አሁንም ተጠናክሮ ቀጥሏል። በሌላ በኩል የአማራ ክልል ካቢኔም በሙሉ ተበትኖ አዳዲስ ባለስልጣናት ወደ ኃላፊነት መምጣታቸው ታውቋል። በተለያዩ አካባቢዎችም ብልጽግና ሹምሽር እያካሄደ እንዳለ ይነገራል። በደቡብ ኢትዮጵያ ክልል በርካታ ባለስልጣናት ቁልፍ አስረክበው ቤታቸው እንዲቀመጡ መታዘዙም ታውቋል። በአማራ ክልል ከወቅቱ አጠቃላይ የትግል እንቅስቃሴ ጋር በተያያዘ የአብይ አህመድ አገዛዝ የአረጋ ከበደን ካቢኔ ፍጹም እምነት የማይጥል መሆኑን በማሳየት በርካታ ባለስልጣናቱን ማንሳቱ ነው የተገለጸው። በአማራ ፋኖ የሚደረገው ትግል ተጠናክሮ ቀጥሏል። በጎንደር፣ በጎጃም፣ በወሎ፣ በሸዋ የሚደረገው ተጋድሎ በበርካታ የአገዛዙ መዋቅር ላይ ኪሳራ በማድረስ እንደቀጠለ ነው የምናገኛቸው መረጃዎች የሚያመለክቱት። በሌላ በኩል በሰራዊቱ ውስጥ እየተጠናከረ የመጣው ተቃውሞ ለአብይ አህመድ አገዛዝ ብርቱ ፈተና ሊሆን ይችላል ተብሎ ነው እየተጠበቀ ያለው። በአማራ ክልል ስላለው ወቅታዊ ሁኔታ የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ከአውደ ውጊያ መረጃዎች እንጀምራለን። ምን አለ በአማራ ክልል በዛሬና በትላንትናው ዕለት የተደረጉ ውጊያዎች? መሳይ አመሰግናለሁ። አማራ ክልል በተለያዩ አካባቢዎች ከፍተኛ ውጊያ እየተደረገ ውሏል። በአንዳንድ ቦታዎችም ላይ ለአራትና ለአምስት ቀን የቀጠሉ ውጊያዎች እየተካሄዱ እንደሚገኙና በተለይ በምዕራብ ኢትዮጵያ አካባቢ ወይንም በምዕራብ ጎንደር አካባቢ በተማ ወረዳ በቅርብ ርቀት በሚገኙ ከተሞች ለአራተኛ ተከታታይ ቀናት ውጊያ እየተደረገ እንደሆነና ዛሬም ይህ በአራተኛ ቀን የቀጠለው ውጊያ በሱዳን ድንበር የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ኮር 2 ካራማራ ክፍለ ጦር ከአገዛዙ ጦር ጋር ባደረገው አስጨራሽ ውጊያ የቀጠናው አድማ ብተና አዛዥን ጨምሮ የፖሊስ ኮሚሽኑ የወረዳው ፖሊስ ኮሚሽን እንዲሁም በርካታ የአገዛዙ ጦር አመራሮችና ተዋጊዎች መገደላቸውን ለማወቅ ተችሏል። እንግዲህ በሽንፋ ከተማ የተጀመረው የማጥቃት እንቅስቃሴ የካራማራ ክፍለ ጦር ወደፊት እየገፋ ከመተማ የመጣውን የመከላከያ ሰራዊት እየመለሰ እንደሚገኝና በመከላከያ ሰራዊቱ አልችል ያለው አሁን በአዲስ መልክ በዛ አካባቢ የተደራጀው የጸረ ሽምቅ ኃይል ተብሎ ከአድማ ብተና በተለየ ሁኔታ አካባቢን በደንብ የሚያውቁ ኃይሎችን ጨምሮ ከፍተኛ የሆነ ውጊያ ለማድረግ እንቅስቃሴ ቢያደርግም በካራማራ ክፍለ ጦር ተመቶ ተመልሷል። በዛሬው ዕለት ብቻ እንኳን በተደረገው ውጊያ በተራ ተዋጊዎች እንኳን 35 ናቸው የተገደሉት። ከ40 በላይ ቁስለኛ መደረጋቸውን ነው መረጃዎች የሚያመላክቱት። በከባድና የቡድን መሳሪያ የተጀመረው ውጊያ በዛሬው ዕለት ወደ ጨበጣ ውጊያ ተቀይሮ መሳፍንት የተባለ የቀጠናው አድማ ብተና አዛዥን ጨምሮ የጸረ ሽምቅ እና የብአዴን አመራሮችን ጨምሮ በውጊያው እንደተገደሉ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ ከሳምንታት በፊት በደቡብ ጎንደር በርካታ ወረዳዎችን ያጣው የአገዛዙ ጦር ተመልሶ እነዚህን አካባቢዎች ለመያዝ በተለይ በዋናነት በዛ አካባቢ ጠንካራ ክፍለ ጦር የተባለውን 77ኛ ክፍለ ጦር ወደ እስቴና ወደ ተለያዩ የደቡብ ጎንደር ወረዳዎች ከደብረ ታቦር እየተንደረደረ ለማጥቃት እንቅስቃሴ ያደረገ የመንግስት ኃይል በደቡብ ጎንደር ዞን እስቴ ወረዳ ሾላክና ቆማ ፋሲለደስ በተባለ ቦታዎች ላይ ከፍተኛ መከላከል ገጥሞት እየተመታ እንደሚገኝና በዚያው አካባቢ ከባለፈው ሳምንት በተደረገው ውጊያ ሰራዊቱን አስደምስሶ ቦታዎችን ለፋኖ ኃይሎች አስረክቦ የወጣው የአገዛዙ ጦር ዛሬ ጠዋት የተነጠቀውን ቦታ መልሶ ለመቆጣጠር ከባድ ውጊያ ከፍቷል። ነገር ግን የፋኖ ኃይሎች ይሄ የመጣውን ኃይል በተለይ በእነዚህ ሁለት ሾላክና ቆማ ፋሲለደስ በሚባሉ አካባቢዎች በደንብ አድርገው መክተው በመመለስ በኋላም በማጥቃት ወደ መጣበት ደብረ ታቦር እንዲመለስ ማድረጋቸውን አስታውቀዋል። ይህ በእንዲህ እንዳለ በዚሁ በደራ ወረዳ አቅራቢያ በተለይ በገላውዲዮስና አረብ ገዳ በተባሉ ከተሞች ዙሪያ ከባድ ውጊያ እየተደረገ ሲሆን የመጣው የ77ኛ ክፍለ ጦር 4 ሬጅመንት ኃይሉ ተመቶ መመለሱንና ይሄ በተለይ ሜጀር ጀነራል ውባንታ ባተኮር ጣና ገላውዲዮስ ክፍለ ጦር ነው በዚህ በሁለቱም ከተሞች ላይ በገላውዲዮስና በአረብ ገዳ ላይ መክቶ መመለስ የቻለው። ይሄን በተመለከተ በርካታ
ቁጥር ያለው የሰራዊቱ አባላት መደምሰሳቸውን ተከትሎ ዛሬ ከሰዓት በኋላ መኮድ ግቢ ውስጥ የብልጽግና ስራ አስፈጻሚ ከወታደራዊ ጀነራሎች ጋር በደብረ ታቦር እየተደረገ ባለው ውጊያ ከፍተኛ ሽንፈት ስለገጠመው መኪኖች ተቃጥለዋል። በጣም በርካታ ሰራዊት እጅ ሰጥቷል። በርካታ ኃይሉ ተደምስሶበታል። የ77ኛ ክፍለ ጦር ይህንን ለምን እንደዚህ አይነት ችግር ተፈጠረ በማለት የብልጽግና ስራ አስፈጻሚ በመኮድ ስብሰባ እንደተቀመጡ ነው መረጃዎች የሚያመላክቱት። ይህ በእንዲህ እንዳለ በሰሜን ሸዋ የአማራ ፋኖ ህዝባዊ ድርጅት ኃይል የሆነችው አጼ አምደ ጽዮን በተለይ የ7 የአገዛዙ አየር ወለድ ክፍለ ጦር ዛሬ ከንጋቱ 12 ሰዓት ላይ በኤፍራታና ግድም ወረዳ መሽጎ በነበረው የ103ኛ አየር ወለድ ክፍለ ጦር ላይ የተጠና ጥቃት በመፈጸም ከፍተኛ ጉዳት ማድረሱን ተገልጿል። ይሄ የተመታው የ103ኛ ኮር ከበባ በመፈጸሙ ምክንያት እና መውጣት ባለመቻሉ ምክንያት ከከሚሴ የኦሮሚያ ልዩ ዞን የአድማ ብተናና የሚኒሻ ኃይሉን ወይም አጠቃላይ የታጠቀ ኃይሉን እገዛ ለመስጠት ከፍተኛ ቁጥር ይዞ ወደዚህ አካባቢ የተንቀሳቀሰ ቢሆንም ብርቂቶ ከተባለ ቦታ ላይ 7 ክፍለ ጦር ተመርቶ ከፍተኛ ጉዳት እንደደረሰበትና ለሱን መረጃዎች ያመላክታሉ። በይፋት ቀጠናዎች በአገዛዞች መካከል ከባድ ውጊያ እየተደረገ ሲሆን በተለይ በመራቤቴ ወረዳ የአገዛዙ ጦር የፋኖ ይዞታዎችን ለመንጠቅ በርካታ ጦሩን እያንቀሳቀሰ ቢሆንም የፋኖ ኃይሎች ከፍተኛ ወታደራዊ ጠቀሜታ ይዞታዎችን መቀማት አለመቻሉን መርስ ያመላክታል። በተያያዘ ዜና በዚሁ አካባቢ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር ዛሬ በተጉለት ቀጠና በሞጃና ወደራ ወረዳ ከመከላከያ ኃይል ጋር ባደረገው ውጊያ ከፍተኛ ጉዳት ማድረሱን ተገልጿል። የተመታው የአገዛዝ ጦር ወደ ኋላ ማፈግፈጉን ተመላክቷል። ከፍተኛ ቁጥር ያለው መከላከያ ኃይል የሞተና የቆሰለ ሲሆን ይሄን የሞተና የቆሰለ ኃይል አስክሬንና የቆሰሉ ኃይሎችን ይዞ መራቤቴ ቀጠና መሸሸት መቻሉን ተገልጿል። ይህ በእንዲህ እንዳለ በጅሩም አካባቢ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ የመከላከያ ሰራዊት ከፍተኛ ሰራዊት ይዞ በ3 አቅጣጫ ተንቀሳቅሶ የነበረ ቢሆንም የፋኖ ኃይሎች በወሰዱት መልሶ ማጥቃት ከ40 በላይ የመከላከያ ሰራዊትን እና 5 ሚኒሻ አባላት በድምሩ 45 የመከላከያ የአገዛዙን ጥምር ጦር መደምሰሳቸውንና 25 የመከላከያ አባላትን እንዲሁ የቆሰሉና 8 የሚኒሻ አባላት የቆሰሉ ሲሆን በድምሩ 33 የአገዛዙ ጥምር ጦር መቁሰላቸውንና ከቦታው መሸሸታቸውን ታውቋል። በዚህ ሞትና ቁስለት የደረሰበት ኃይል የሻምበል አመራሮችን ጨምሮ ከፍተኛ ቁጥር ያለው የጦር መሳሪያ መማረኩንና የመቶ መሪዎች የሻለቃ መሪዎች በምርኮ መያዛቸውንና በተደረገው ውጊያም ከፍተኛ የሆነ የተተኳሽ የጥቁር ክላሽና የስናይፐርና የብሬን ምርኮ ማግኘቱን የአፋባሃ አሳምነው እዝ አስታውቋል። ይህ በእንዲህ እንዳለ በጎጃም ቀጠና በጃዊ መተከል ከትናንት ጀምሮ የጀመረው ውጊያ አሁንም ዛሬ ተጠናክሮ የቀጠለ ሲሆን በተለይ በጃዊ ወረዳ ብሔራዊ ሰዋታብና ማንቡክ በተባሉ ከተማው አቅራቢያ ከፍተኛ ውጊያ ተቀስቅሶ በመከላከያ ኃይልና በዛው አካባቢ የሚንቀሳቀሱ የፋኖ ኃይሎች መካከል ጦርነት እየተደረገ እንደሆነና የፋኖ ኃይሎች ማጥቃት መሰንዘራቸውን የመከላከያ ኃይል እየተከላከለ እንደሚገኝ ነው መረጃዎች የሚያመላክቱት። በትናንትናው ዕለትም እንዲሁ ደብረ ማርቆስ ከተማ ተነስቶ ወደ የጁቤ ሊሄድ የነበረው የአገዛዙ ጦር የጁቤ መገንጠያ ከተባለው ወይም ከደብረ ማርቆስ ከተማ 7 እና 6 ኪሎ ሜትር ርቀት ላይ ብትገኘው የጁቤ ከተማ መገንጠያ ላይ የፋኖ ኃይሎች መክተው መመለሳቸውንና የተገኘውም ድል እጅግ በጣም ከፍተኛ እንደሆነ አያይዘው ገልጸዋል። ይህ በእንዲህ እንዳለ በጎጃም በሸበል በረንታ ወረዳ ለተከታታይ 6 ወራት ስልጠና የወሰዱ የፋኖ ኮማንዶዎች ማስመረቁን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ አስታውቋል። ይህ በተመሳሳይ ሁኔታ በጋይንት አንበሳው ጋይንት ክፍለ ጦር በርካታ የኮማንዶ አባላትን ለ6 ተከታታይ ወራት ሲያሰለጥናቸው የነበሩ በርካታ የኮማንዶ አባላትን ማስመረቁንና የፋኖ ኃይሎች በአንድ በኩል ራሳቸውን እየተከላከሉ በሌላ በኩል ደግሞ
በርካታ የኮማንዶ ኃይሎችና መሰረታዊ ውትድርና የወሰዱ የፋኖ ኃይሎችን ማስመረቅ መቻላቸውን ተመላክቷል። በመጨረሻ በሸዋ አካባቢ በሚዳ መራኛ ተብሎ በሚጠቀሰው አካባቢ እንዲሁም በጎጃም በማሻከል አካባቢ በወሎ ደግሞ ጋሸናና በአምባሰል ተራሮች አካባቢ እንዲሁም በጎንደር መተማና አካባቢው ሚኒሻው እየፈረሰ ለፋኖ ኃይሎች እጁን እየሰጠ እንደሆነና በአጠቃላይ የሰራዊቱ የመዋጋት ሞራል በጣም እየተዳከመ በመምጣቱና የሚኒሻ ኃይሉ ፊት ለፊት እየተጋፈጠ እየተመታ በመሆኑ ስለነቃ እና ስርዓት እንደማያሸንፍ እርግጠኛ ስለሆነ በገፍ እጁን እየሰጠ እንደሚገኝና አንዳንዶችን የመከላከያ ሰራዊት አባላት ይህን ተከትሎ ከአሃዳቸው በመጥፋት በዚህ አካባቢ ለፋኖ ኃይሎች እጃቸው